ጤና ይስጥልኝ ውድ የዝማሬ ቲዩብ ተከታታዮች፣ ቤተክርስቲያን በርካታ ፈተናዎች በተጋረጡባት በዚህ ወቅት አሁንም የካህናት መገደል፣ የሊቃውንት መሰደድና የምዕመናን መፈናቀል መቀጠሉ ተሰምቷል። በትላንትናው ዕለት መጋቢት 4 ቀን 2018 ዓ.ም ማንነታቸው ባልታወቁ አካላት በተፈጸመ ጥቃት የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መላከ ምሕረት ቆሞስ አባ አይናለም አማረ ከዚህ ዓለም ድካም ማረፋቸው ተሰምቷል። በሥርዓተ ቀብራቸው ላይ የተገኙት ብፁዕ አቡነ ኤርምያስ ባስተላለፉት ቃለ ምዕዳንና ቡራኬ መላከ ምሕረት አባ አይናለም እግዚአብሔር በቆረጠው ቀን አርፈዋል። ነገር ግን በቀናቸው ለተጠሩት አገልጋይ መሞት ምክንያት የሆነ ሰው ባይወለድ ይሻለው ነበር ብለዋል። የቤተ ክርስቲያን ሀብት እንዳይባክን በመጠበቅና ስርዓት አምልኮቱ በአግባቡ እንዲፈጸም ሌት ተቀን ራሳቸውን ሰጥተው እያገለገሉና እየደከሙ ባለበት በቤተ ክርስቲያን ቅጥር ግቢ ውስጥ ከመኖሪያ ቤታቸው በጥይት ተመተው ሕይወታቸው በማለፉ መሪር ሐዘናቸውን ገልጠው ምዕመናን አገልጋዮቹን እንዲጠብቅ አባታዊ መመሪያ አስተላልፈዋል። መላከ ምሕረት አባ አይናለም አማረ በስመ ክርስትናቸው ወልደ ጊዮርጊስ ከአባታቸው ከአቶ አማረ ከእናታቸው ከማወይ አስቴር ሻረው በ1958 ዓ.ም በጉባ ላፍቶ ወረዳ በቅሎ መፍለቂያ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን አካባቢ ተወለዱ። ዕድሜያቸው ለትምህርት ሲደርስ በተለያዩ የአብነት ጉባኤ ቤቶች መሰረታዊ የቤተ ክርስቲያን ትምህርትንና ቅዳሴን ተምረዋል። በተወለዱበት በቅሎ መፍለቂያ ቅዱስ ሚካኤል ቤተክርስቲያን በማዕረገ ዲቁና አገልግሎት የጀመሩ ሲሆን በዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በምናኔ ኖረዋል። ወደ ሐዋሳ በመሄድ ከብፁዕ አቡነ በርቶሎሜዎስ የሲዳማ ሀገረ ስብከት ሊቀ ጳጳስ ማዕረገ ምንኩስናን ከተቀበሉ በኋላ ወደ ካህናት ማሰልጠኛ በመግባት ስልጠና በመከታተል አጠናቀው ተመርቀዋል። መላከ ምሕረት አባ አይናለም በሐረርና ጅግጅጋ ለበርካታ ዓመታት በቅዳሴና በተለያዩ የአገልግሎት ዘርፎች ቅድስት ቤተክርስቲያንን አገልግለዋል። አባ አይናለም ወደ የመን በመሻገር በውጭ ሀገርም ሰፊ አገልግሎት የሰጡ ሲሆን በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ፈቃድ በዱባይ ቤተክርስቲያን አስተዳዳሪነት አገልግለዋል። በብፁዕ አቡነ ኤርምያስ መልካም ፈቃድ ወደ ሰሜን ወሎ ሀገረ ስብከት ተመልሰው በቅዱስ ይምርሃነ ክርስቶስ ቤተክርስቲያን በአስተዳዳሪነት በአስፋገነት ቅዱስ ጊዮርጊስ ፈለጋ አእምሮ ከፍተኛ መንፈሳዊ ትምህርት ቤት በተለያዩ የአገልግሎት ዘርፎች በመርሳ ቤዛ ብዙሃን ቅድስት ማርያም ቤተክርስቲያንና በወልዲያ ቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ቤተክርስቲያን በአስተዳዳሪነት አገልግለዋል። መላከ ምሕረት ቆሞስ አባ አይናለም አማረ ሕይወታቸው እስካለፈበት ዕለት ድረስ በወልዲያ ደብረ ሰላም መድኃኔዓለም ካቴድራል በአስተዳዳሪነት ሲያገለግሉ ቆይተዋል። በተወለዱ በ60 ዓመታቸው መጋቢት 4 ቀን 2018 ዓ.ም ሌሊት በተተኮሰባቸው ጥይት በሞተ ሥጋ ተለይተዋል። ብፁዕ አቡነ ኤርምያስ የሰሜን ወሎ የደቡብ ወሎና ከሚሴ አህጉረ ስብከት ሊቀ ጳጳስ ሊቃውንተ ቤተ ክርስቲያንና የወልዲያና አካባቢው የአድባራት አስተዳዳሪዎች፣ የሰንበት ትምህርት ቤት አባላት፣ ሕዝበ ክርስቲያንና የሥጋ ቤተሰቦቻቸው በተገኙበት ሥርዓተ ቀብራቸው ተፈጽሟል። በተጨማሪም በሰሜን ጎንደር ሀገረ ስብከት በአድርቃይ ወረዳ ቤተ ክህነት ስር የሚገኘው የዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም 2 አገልጋዮች ሲገደሉ አንድ ረድ በጥቃቱ አካላዊ ጉዳት እንደደረሰባቸው ተሰምቷል። በገዳሙ መጋቢት 1 ቀን 2018 ዓ.ም ከቀኑ 6 ሰዓት የታጠቁ አካላት በከፈቱት የተኩስ ሩምታ የገዳሙ መነኮሳት መገደላቸው ታውቋል። በዚህም መሰረት አባ ወልደ ሰንበትና አባ ወልደ ትንሣኤ የተባሉ መነኮሳት ወዲያው ሕይወታቸው ያለፈ ሲሆን አባ ገብረ ማርያም የተባሉ ረድ ደግሞ ጉዳት ደርሶባቸው በዛሬማ ከተማ የሕክምና እርዳታ እየተደረገላቸው መሆኑ ተሰምቷል። የተገደሉት መነኮሳት ሥርዓተ ቀብራቸው በዕለቱ በገዳሙ ሥርዓት መሠረት ከቀኑ 9 ሰዓት መፈጸሙ ተገልጿል። የገዳሙ አባቶች በገዳሙ አጠገብ የዳጉሳ አውድማ ጥለው ባሉበት ወቅት ታጣቂዎች አውድማው ድረስ በመምጣት ከቤተ እግዚአብሔር አግብታችሁ ምግብ አብሉን ብሎ መጠየቃቸው ለተኩሱ መነሻ መሆኑን በመረጃው ላይ ተነስቷል። ነገር ግን ለሥራው የተመደቡ አባቶች ከእንግዳ ማረፊያ ቤት ሆናችሁ መመገብ ትችላላችሁ፣ መነኩሴ ስለሆን ወደ ቤተ እግዚአብሔር መግባት ግን አትችልም፣ ምክንያቱም ሥርዓተ ገዳሙ አይፈቅድልህም እንዳሉት ተመላክቷል። ግለሰቡ በዚህ ተበሳጭቶ ለመተኮስ ሲሞክር በሱባኤ ወቅት ግጭት መፍጠር አያስፈልግም ብለው መነኮሳቱ ቢመክሩትም ገዳዩ ግለሰብ ስልክ ደውሎ 5 ግብረ አበሮቹን በመጥራት የተኩስ ሩምታ መክፈታቸው ተነግሯል። ከዚህ በፊት ግለሰቡ ጥር 18 ቀን 2018 ዓ.ም አንድ የቅዳሴ ተማሪ አግኝቶ በመውሰድ ለማስለቀቂያ ከቤተሰቦቹ 200 ሺህ ብር ከተቀበለ በኋላ ደቀ መዝሙሩን ገድሎት መገኘቱ ተጠቅሷል። በተጨማሪም በወርሃ ጥቅምት 2018 ዓ.ም ከዳባት ወረዳ ለቀብር ወደ ገዳሙ የመጡ ምዕመናንን ገዳዩ አግቶ 700 ሺህ ብር ቢጠይቅም በሽምግልና ሊለቃቸው መቻሉን ለማወቅ ተችሏል። በተመሳሳይ በጥር 18 ቀን 2017 ዓ.ም በማይ ደንጎላ ቅዱስ ጊዮርጊስ ቤተክርስቲያን የቅዱስ ጊዮርጊስ ስባራ አጽሙ በዓል ተከብሮ
ውደት በሚደረግበት ጊዜ ተኩስ ከፍቶ ውደቱ ተቋርጦ ታቦተ ሕጉ ወደ መንበሩ መመለሱ ተገልጿል። በአሁኑ ሰዓት ምንም አይነት የመንግስት ጸጥታ አካላት በገዳሙ አካባቢ ባለመኖራቸው በመነኮሳቱ ዘንድ ከፍተኛ ስጋት መፈጠሩም ተነግሯል። በሰሜን ጎንደር ሀገረ ስብከት በአድርቃይ ወረዳ ቤተ ክህነት ስር የሚገኘው የዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም በ480 ዓመተ ምህረት እንደተመሰረተ የሚነገርለት ጥንታዊ ገዳም ሲሆን በገዳሙ ውስጥ በአሁኑ ሰዓት 700 የሚጠጉ ገዳማውያን መነኮሳት እንደሚኖሩ ይነገራል። ዘገባው የማኅበረ ቅዱሳን ብሮድካስት አገልግሎት ነው።